ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ አልሐምዱሊላህ። እንግዲህ ቆጠራ ላይ ነኝ ዛሬ እንደምታዩት ማለት ነው። መቼም ፈርዶብን የለ ፈርዶብና ለነሸቃሊት ነው የምላችሁ። እናማ የው ወደ ኢትዮጵያ የሚሄድ ብር ቆጠራ ላይ ነን ማለት ነው። እንደኔ ብር መላክ ስልችት ድክም ያላችሁ ብራችሁን ለአንድ ቀን ለሁለት ቀን በላይ የማታዩት እስቲ ወይ ይበሉኝ እናላችኋለሁ። ፍሉስ ነው የምላችሁ ፍሉስ ኢትዮጵያ ነፈር ይብቃ ፍሉስ ሸጋሊት ما تقدر تشوف فلوسها بس تشتغل تسوي تطبخ تغسل حمام በስ ታኒ ሸይ ማፊ ነው የምላችሁ። እና ቤተሰቦች እስቲ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እናንተ ደግሞ አካክሱት ድካሜን የኢትዮጵያ ሰው ላኪ እያለ ድካሜን አባብሶታል እላችኋለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አካክሱኝ ከማዳም ኩሽና እንድወጣ ማለት ነው ውዶችዬ። የምታዩት ብር የኔ መስሏችሁ እንግዲህ የከበርኩ እንዳይመስላችሁ። የኢትዮጵያ ሰው ነው ይሄ። የኢትዮጵያ ሰው ያ ባለ ዱዓዎች የሉም እኛ እንደ ሽቀላ እነሱን ለቆጠራ። እኔ አሁን እዚህ ጋር የምቆጥረው በነገራችን ላይ ጊዜያዊ ቆጠራ ነው። የሚመነዝሩትማ እነሱ ናቸው እናቴ። አንዴውኑ ተመርቀው የለ እና ቤተሰቦች እስቲ ሰብስክራይብ አድርጉኝ ነው የምላችሁ። ሰብስክራይብ አድርጉኝ። አይታያችሁም? እንዴው የሚተኮስ ልብስ ነው እዛ ጎኔ የተከመረው ማለት ነው። እኔ የብር ክምር እልካለሁ እና ወይዘሮ ማዳም የልብስ ክምር አምጥተው ይቆልሉልኛል ማለት ነው። እና ቤተሰቦች እንዴት ይሆናችሁ? እስቲ ወይ ይበሉኝ አላችሁ። እንዴት ናችሁ? ፒስ ነው? አዎ ከኔ ጋር እንደምታዩት ነው እንግዲህ እያረሩ መሳቅ የሆነ ህይወት አልሐምዱሊላህ ረብል ብቻ በአፍያ በጤና መኖራችን መስራታችን ትልቅ ነገር ነው። ቅመሞች እያመስግኑ በቃ እናመስግን ነው የምላችሁ ውዶች። እናመስግን አመስግን ይጨመርልሃል አይደል? ያው ሲጨመርልን ደግሞ እኛ ደግሞ ወደ ኢትዮጵያ እንጨምራለን ማለት ነው። ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ አልሐምዱሊላህ። እንግዲህ ቆጠራ ላይ ነኝ ዛሬ እንደምታዩት ማለት ነው። መቼም ፈርዶብን የለ ፈርዶብና ለነሸቃሊት ነው የምላችሁ። እናማ የው ወደ ኢትዮጵያ የሚሄድ ብር ቆጠራ ላይ ነን ማለት ነው። እንደኔ ብር መላክ ስልችት ድክም ያላችሁ ብራችሁን ለአንድ ቀን ለሁለት ቀን በላይ የማታዩት እስቲ ወይ ይበሉኝ እናላችኋለሁ። ፍሉስ ነው የምላችሁ ፍሉስ ኢትዮጵያ ነፈር ይብቃ ፍሉስ ሸጋሊት ما تقدر تشوف فلوسها بس تشتغل تسوي تطبخ تغسل حمام በስ ታኒ ሸይ ማፊ ነው የምላችሁ። እና ቤተሰቦች እስቲ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እናንተ ደግሞ አካክሱት ድካሜን የኢትዮጵያ ሰው ላኪ እያለ ድካሜን አባብሶታል እላችኋለሁ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስኪ አካክሱኝ ከማዳም ኩሽና እንድወጣ ማለት ነው ውዶች። የምታዩት ብር የኔ መስሏችሁ እንግዲህ የከበርኩ እንዳይመስላችሁ። የኢትዮጵያ ሰው ነው ይሄ። የኢትዮጵያ ሰው ያ ባለ ዱዓዎች የሉም እኛ እንደ ሽቀላ እነሱን ለቆጠራ። እኔ አሁን እዚህ ጋር የምቆጥረው በነገራችን ላይ ጊዜያዊ ቆጠራ ነው። የሚመነዝሩትማ እነሱ ናቸው እናቴ። አንዴውኑ ተመርቀው የለ እና ቤተሰቦች እስቲ ሰብስክራይብ አድርጉኝ ነው የምላችሁ። ሰብስክራይብ አድርጉኝ። አይታያችሁም? እንዴው የሚተኮስ ልብስ ነው እዛ ጎኔ የተከመረው ማለት ነው። እኔ የብር ክምር እልካለሁ እና ወይዘሮ ማዳም የልብስ ክምር አምጥተው ይቆልሉልኛል ማለት ነው። እና ቤተሰቦች እንዴት ይሆናችሁ? እስቲ ወይ ይበሉኝ አላችሁ። እንዴት ናችሁ? ፒስ ነው? አዎ
ከኔ ጋር እንደምታዩት ነው እንግዲህ እያረሩ መሳቅ የሆነ ህይወት። አልሐምዱሊላህ ረብል ዓለሚን። ብቻ በአፊያ በጤና መኖራችን መስራታችን ትልቅ ነገር ነው። ቅመሞች እያመስግኑ በቃ እናመስግን ነው ምላችሁ ውዶችዬ፣ እናመስግን። አመስግን ይጨመርልሃል አይደል? ያው ሲጨመርልን ደግሞ እኛ ደግሞ ወደ ኢትዮጵያ እንጨምራለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ አልሐምዱሊላህ። እንግዲህ ቆጠራ ላይ ነኝ ዛሬ እንደምታዩት ማለት ነው። መቼም ፈርዶብን የለ ፈርዶብና ለነሸቃሊት ነው ምላችሁ። እናማ ያው ወደ ኢትዮጵያ የሚሄድ ብር ቆጠራ ላይ ነን ማለት ነው። እንደኔ ብር መላክ ስልችት ድክም ያላችሁ ብራችሁን ለአንድ ቀን ለሁለት ቀን በላይ የማታዩት እስቲ ወይ ይበሉኝ እናላችኋለሁ። ፍሉስ ነው የምላችሁ ፍሉስ። ኢትዮጵያ ነፈር ይብቃ ፍሉስ። ሸጋሊት ما تقدر تشوف فلوسها بس تشتغل تسوي تطبخ تغسل حمام بس ثاني شيء ما في ነው የምላችሁ። እና ቤተሰቦች እስቲ ላይክ ሼር ሰብስክራይብ እያደረጋችሁ ማለት ነው። እናንተ ደግሞ አካክሱት ድካሜን የኢትዮጵያ ሰው ላኪ 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 እያለ ድካሜን አባብሶታል እላችኋለሁ። እናንተ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ እስኪ አካክሱኝ ከማዳም ኩሽና እንድወጣ ማለት ነው ውዶችዬ። የምታዩት ብር የኔ መስሏችሁ እንግዲህ የከበርኩ እንዳይመስላችሁ። የኢትዮጵያ ሰው ነው ይሄ። የኢትዮጵያ ሰው ያ ባለ ዱዓዎች የሉም እኛን ለሽቀላ እነሱን ለቆጠራ። እኔ አሁን እዚህ ጋር የምቆጥረው በነገራችን ላይ ጊዜያዊ ቆጠራ ነው። የሚመነዝሩትማ እነሱ ናቸው እናቴ። አንዴውኑ ተመርቀው የለ እና ቤተሰቦች እስቲ ሰብስክራይብ አድርጉኝ ነው የምላችሁ። ሰብስክራይብ አድርጉኝ። አይታያችሁም? እንዴው የሚተኮስ ልብስ ነው እዛ ጎኔ የተከመረው ማለት ነው። እኔ የብር ክምር እልካለሁ እና ወይዘሮ ማዳም የልብስ ክምር አምጥተው ይቆልሉልኛል ማለት ነው። እና ቤተሰቦች እንዴት ሆናችሁ? እስቲ ወይ ይበሉኝ አላችሁ። እንዴት ናችሁ? ፒስ ነው? አዎ ከኔ ጋር እንደምታዩት ነው እንግዲህ እያረሩ መሳቅ የሆነ ህይወት። አልሐምዱሊላህ ረብል ዓለሚን። ብቻ በአፊያ በጤና መኖራችን መስራታችን ትልቅ ነገር ነው። ቅመሞች እያመስግኑ በቃ እናመስግን ነው ምላችሁ ውዶችዬ፣ እናመስግን። አመስግን ይጨመርልሃል አይደል? ያው ሲጨመርልን ደግሞ እኛ ደግሞ ወደ ኢትዮጵያ እንጨምራለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁላችሁ አልሐምዱሊላህ። እንግዲህ ቆጠራ ላይ ነኝ ዛሬ እንደምታዩት ማለት ነው። መቼም ፈርዶብን የለ ፈርዶብና ለነሸቃሊት ነው ምላችሁ። እናማ ያው ወደ ኢትዮጵያ የሚሄድ ብር ቆጠራ ላይ ነን ማለት ነው። እንደኔ ብር መላክ ስልችት ድክም ያላችሁ ብራችሁን ለአንድ ቀን ለሁለት ቀን በላይ የማታዩት እስቲ ወይ ይበሉኝ እናላችኋለሁ። ፍሉስ ነው የምላችሁ ፍሉስ። ኢትዮጵያ ነፈር ይብቃ ፍሉስ። ሸጋሊት ما تقدر تشوف فلوسها بس تشتغل تسوي تطبخ تغسل حمام بس ثاني شيء ما في ነው የምላችሁ። እና ቤተሰቦች እስቲ ላይክ ሼር ሰብስክራይብ እያደረጋችሁ ማለት ነው። እናንተ ደግሞ አካክሱት ድካሜን የኢትዮጵያ ሰው ላኪ 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 እያለ ድካሜን አባብሶታል እላችኋለሁ። እናንተ ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ እስኪ አካክሱኝ ከማዳም ኩሽና እንድወጣ ማለት ነው ውዶችዬ። የምታዩት ብር የኔ መስሏችሁ እንግዲህ የከበርኩ እንዳይመስላችሁ። የኢትዮጵያ ሰው ነው ይሄ። የኢትዮጵያ ሰው ያ ባለ ዱዓዎች የሉም እኛን ለሽቀላ እነሱን ለቆጠራ። እኔ አሁን እዚህ ጋር የምቆጥረው በነገራችን ላይ ጊዜያዊ ቆጠራ ነው። የሚመነዝሩትማ እነሱ ናቸው እናቴ።
አንደውኑ ተመርቀው የለ እና ቤተሰቦች እስቲ ሰብስክራይብ አድርጉኝ ነው የምላችሁ። ሰብስክራይብ አድርጉኝ። አይታያችሁም? እንዲሁ የሚተኮስ ልብስ ነው እዛ ጎኔ የተከመረው ማለት ነው። እኔ የብር ክምር እልካለሁ እና ወይዘሮ ማዳም የልብስ ክምር አምጥተው ይቆልሉልኛል ማለት ነው። እና ቤተሰቦች እንዴት የሆናችሁ? እስቲ ወይ እየበሉኝ አላችሁ? እንዴት ናችሁ? ፒስ ነው? አዎ ከኔ ጋር እንደምታዩት ነው እንግዲህ እያረሩ መሳቅ የሆነ ህይወት። አልሐምዱሊላህ ረብል ብቻ በአፍያ በጤና መኖራችን መስራታችን ትልቅ ነገር ነው። ቅመሞች እያመስግኑ በቃ እናመስግን ነው የምላችሁ ውዶችዬ፣ እናመስግን። አመስግን ይጨመርልሃል አይደል? ያው ሲጨመርልን ደግሞ እኛ ደግሞ ወደ ኢትዮጵያ እንጨምራለን ማለት ነው።